አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደዚህ ቻናል ቤተሰብ ተከታታዮች እንዴት ናችሁ? እኔ በጣም ደህና ነኝ አልሐምዱሊላህ። ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ ውዶቼ። ዛሬ እስኪ ግቢያችንን እያስጎበኘሁ አንዳንድ ነገር ልበላችሁ ማለት ነው። ምንድነው ስለ ማዳሞቻችን ጋር ተስማምተን ለመኖር በሰላም ለመቀጠል የሚያስፈልጉን ነገሮች እስኪ አንዳንድ ነገር ልበላችሁ ማለት ነው። በተለይ ደግሞ ለአዲስ ገቢዎች ያው የቆየ ነው እንኳን ጸባያቸውን አውቀነዋል፣ ለምደነዋል። በጸባያቸው መሰረት እንይዛቸዋለን። ግን አብዛኛውን ለአዲስ ገቢዎች ነው ማለት ነው የሚያስፈልገው። እሺ እነሱ ጋር ተስማምቶ ለመኖርና በሰላም ለመቀጠል፣ ላለመጨቃጨቅ፣ ላለመጣላት ማለት ነው ምን ብናደርግ በሰላም እንቀጥላለን? ምን ብናደርግ ነው የነሱ ጭቅጭቅ የሚያቆሙ? ነገሩ እነሱ ጭቅጭቅ እንኳን አያቆምም። ቢሆንም ያው ትንሽ ይሻላል ብዬ ተስፋ አደርጋለሁ ማለት ነው። እሺ ማድረግ ከሌለብን ነገሮች እነዚህ ነገሮችን ካላደረግን ከነሱ ጋር ላንጋጭ እንችላለን ብዬ አስባለሁ፣ በመጠኑ ማለት ነው። የመጀመሪያውና ዋናው ነገር ማድረግ የሌለብን ነገር ስልካችን ነው። ስልካችን ጋር ያለንን ነገር ማስተካከል፣ ስልካችን ጋር ያለውን ነገር መቀነስ። በተለይ ደግሞ እነሱ እያሉ ያኔ በተለይ ጠዋት ላይ እሷ ተኝታ ስትነሳ በተአምር ስልክ ይዛችሁ እንዳታገኛችሁ መሆን አለባችሁ ማለት ነው። ስልክ ይዘን አገኘች ማለት በቃ ስራ ሳንሰራ ስልክ ስንኮረኩር ስንነካካ እንደምንውል አድርጋ ነው የምታስበው ማለት ነው። ስለዚህ ስልካችሁን መተው ወይም ደግሞ እሷ በሌለች ሰዓት ማየት፣ እሷ ከእንቅልፏ መነሻዋ ላይ ስልካችሁን ማስቀመጥ። ዋናው ነገር በቃ ይሄን ነገር ማስተካከል ነው። እነሱ ያኔ ሁላችሁም ማለት ይቻላል አይወዱም ስልክ ጋር ማለት ነው። እና የመጀመሪያውና ዋናው ነገር የሚሆነው ምንድነው? ስልካችንን ማስቀመጥ ነው የሚሆነው። በተለይ እሷ ተኝታ ስትነሳ ስልክ ይዘን እንዳታገኘን ማድረግ አለብን ማለት ነው። ወይም ደግሞ ወደ ክላስ ሄደን ማግኘት የለባትም። በቃ ኩሽና ልታገኘን ግድ ይላል ማለት ነው። ምክንያቱም ወደ ውጭ ወተንም ታገኘችንም ያው ስራ ሳንሰራ እንደምንቀመጥ ነው የምታደርገው። ስልክ ይዘን ታገኘችንም እንደዛው ያው ስልክ ስንኮረኩር እንደምንውል ነው አድርጋ የምታስበው ማለት ነው። እና ዋናው ነገር ይሄ ነው። ሁለተኛው ደግሞ ምንድነው? ውሸትን አለመዋሸት። ያኔ የሆነ ስራ ለምሳሌ ታዛችሁና የሆነ ስራ ይሄን ስሪ ብላ ታዝና ሳትሰሩ ከተረሳ እና እሷ ከጠየቀቻችሁ እንዳልሰራችሁት መናገር። ምክንያቱም ምንድነው? በመጀመሪያ ወይ እሷ አይታው ልመጣ ትችላለች። ያንን ያልሰራ ነገር አይታው መታ ይሆናል የምትጠይቃችሁ ማለት ነው። ስለዚህ አይታዋል እንዳልተሰራ መታ ስትጠይቃችሁ እናንተ አዎ ካላችሁ እየዋሻችሁ እንደሆነ ታወቀች፣ እዚህ ጋር ጸብ ይፈጠራል ማለት ነው። ወይም ደግሞ እናንተ አዎ ሰርቻለሁ ስትሉ ቀጥታ ሄዳ ልታይ ትችላለች ማለት ነው ያንን ቦታ። ስለዚህ አይ በቃ ስራ ላይ ነበርኩኝ አልሰራሁትም፣ ገና ነኝ እሰራዋለሁኝ፣ ወይም ደግሞ ረስቼዋለሁኝ አሁን እሰራዋለሁኝ። በቃ ይሄ ቀላል መልስ ነው ብዬ አስባለሁ ማለት ነው እንደኔ። እና እንዳይጮሁ ወይም እንዳይቆጡ ብለን እዚህ ጋር እንዳንሳሳት ማድረግ ማለት ነው ሁለተኛው። በመቀጠል ሶስተኛው ምንድነው? እነሱ በሆነ ነገር ተቆጥተው በሚጮሁ ሰዓት መልስ ላለመስጠት መሞከር። ያው አብዛኞቻችን እዚህ ጋር በአማርኛ የምናወራ ልጆች አለን። ልክ እነሱ ሲቆጡና ሲጮሁ እኛ በአማርኛ በምናወራ ሰዓት እነሱ የሆነ እንደምንሰርባቸው አድርገው ያስባሉ ማለት ነው። እና የሆነ ስድብ ነው የሚመስላቸው፣ በጣም ነው የሚብስባቸው ሁላ ማለት ነው እንደገና ጮኸቱ። ስለዚህ በአማርኛ ራሳችሁ ብቻችሁን አታውሩ ማለት ነው። እዚህ ጋር ማስተካከል ያለባችሁ በቃ እነሱ ይጮሁ ተዋቸው። ምንም መልስ መስጠትም አያስፈልግም፣ መናደድም አያስፈልግም። እና እንደፈለጉ ይሆኑ፣ በዝምታ እለፏቸው ማለት ነው። ሶስተኛው ይሄን ይመስላል። አራተኛው ኩርፊያ መተው ነው። ልክ እንደዚህ በምትጣሉ ሰዓት በኋላ በዛ ቂም ይዛችሁ አታኩርፉ። በቃ እርሱት እናንተ። እነሱ በጣም ነው የሚጮሁት፣ ወዲያው ደግሞ ረስተውት ሌላ ነው የሚሆኑት። ያው በየደቂቃው ስለሚቀያይራቸው በጣም ማለት ነው። እና ቂም አትያዙ። ነገሩ ያው እኛ ሀበሾች ስንባል ቂም ስለምንይዝ ቶሎ ስለማንረሳ ነው ማለት ነውና
ከተቻለ እንደዛ ቢሆን አሪፍ ነው። ኩርፊያ ለሁሉም ያኔ አይጠቅምም። ፈገግታ ማብዛት ፈገግታ ሱና ነው ባይዘወይና ፈገግታ አብዙ። በተለይ ልጆች ምናምን ካሉ ልጆች ጋር ተጫወቱ፣ ተቀራረቡ። ከነሱ ጋር ተስማምቶ ለመኖር ይጠቅማቸዋል ማለት ነው። በተለይ ልጆች ጋር መግባባት አሪፍ ነው ብዬ አስባለሁኝ። ያኔ ህፃናቶች ምናምን ካሉ ማለት ነው። ልጆች ጋር እንደዚህ ስላችሁ እንደዚህ ወንዶች ጋር ጎረምሶች ጋር ምናምን አይደለም። ይሄን ነገር ቀይ መስመር አስምሩበት። እዚህ ጋር ከወንዶች ጋር ምንም አይነት ግንኙነትም ሆነ መቀራረብ አያስፈልግም። ህፃናቶች ልጆች ካሉ ከህፃናት ጋራ መጫወቱ አሪፍ ነው ብዬ አስባለሁኝ። ያው እነሱም ልጆቻቸው ጋር እንትን ስለሚሉ አሪፍ መቀራረብ ይሆናል ይመስለኛል ብዬ አስባለሁ እንደኔ ማለት ነው። እና እነዚህ ነገሮች ልብ ብላችሁ ሰምታችሁ ተግብሯቸው፣ በእርግጠኝነት ተግብሯቸው። በዚህ መሰረት ትንሽ ይሻሻላል ብዬ አስባለሁ ጸባይዋ ማለት ነው። በጣም የምታስቸግር ሴትዮ ሊለወጥ ይችላል በዚህ መንገድ። እና አይዟችሁ ሁላችሁንም እንግዲህ ጥንካሬውን ትዕግስቱን ይስጠን ይስጣችሁ፣ አብሽሩ። የዛሬው ቪዲዮ ይሄን ይመስል ነበረ። ግቢያችንም ይሄን ይመስላል። ቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ሁኑ። ቪዲዮን ላይክ፣ ሰብስክራይብ አድርጉ። በተለይ እይታ አለው ይሄ የምለቀው ቪዲዮዎች እይታ አላቸው፣ ነገር ግን ሰብስክራይብ የላቸውም ማለት ነው። እና እስኪ መልካምነት ለራስ ነው፣ ዋጋ አይከፈልበትም። በዚህ በዱንያ ላይ በምድር ላይ የምንሰራቸው መልካም ስራዎች በአኺራ ላይ እናገኛቸዋለን። እና መልካምነት ለራስ ነው ውዶች። ሰብስክራይብ አድርጉት፣ አበረታቱኝ እላችኋለሁ። ወዳችኋለሁ። ሰላም ቆዩልኝ።